ሰላም ውድ ቤተሰቦቻችን፣ ዛሬ ሰፋ ያለ ስለ አንድ ማህበረሰብ የጎሳ አባላትና ስለ ተለያዩ ሁኔታዎችና የዘር አመጣጣቸው የምናተክበት ልዩ ርዕሳችን ሲሆን ይህም ርዕሳችን ልንመርጥበት የወደድንበት ምክንያትም መሬማ የሚለው የቴዲ አፍሮ ዘፈን ላይ የተዘፈነላቸው እውነተኛ መሬሞች እነማን ናቸው የሚል ሲሆን አብዛኛው መሬማ የሚለውን ትርጓሜ አረብ ሀገር እየሰሩ ላሉ እህት ወንድሞቻችን እንደሆነ በማሰብ የተለያዩ ስራዎችና የተለያዩ ቪዲዮዎች ሲሰሩ የቆየ ቢሆንም እውነታው ግን የቴዲ አፍሮ ወይም ቴዎድሮስ ካሳሁን ዘፈኖች የተዘፈኑላቸው ማህበረሰቦች እነማን ናቸው የሚለውን በስፋት የምንመለከት ይሆናል። በሰና ከተማ ውበትሽን ያየው ስወጣም ስገባ በእነዚህ ማህበረሰቦች የመን ውስጥ በጥቁር የቆዳ ቀለማቸው ምክንያት ከፍተኛ መገለልና መድሎ የሚደርስባቸው የማህበረሰብ ክፍሎች ናቸው። ይህ ማህበረሰብ በታሪክ አልአክዳም በሚል መጠሪያ የሚታወቅ ሲሆን በቅርብ ጊዜ ደግሞ ይህንን ስም በመቀየር ሙሐመሺን ትርጉሙም የተገለሉ እየተባሉ ይጠራሉ። ስለዚህ ማህበረሰብ ታሪካዊ አመጣጥ፣ ማህበራዊ ሁኔታና አሁን ስለገጠሟቸው ፈተናዎች ሰፋ ያለ ማብራሪያ እንደሚከተለው አቅርበናል። እያየሽው በትካዜ የምትጠርጊው ጎዳናው አንደኛ፣ የታሪካዊ አመጣጥ። የሙሐመሺን ማህበረሰብ አመጣጥ ላይ የታሪክ ተመራማሪዎች የተለያየ እይታ ያላቸው ሲሆን ይህን በስፋት የሚነገሩት ግን ሁለት ዋና መላምቶችም ናቸው። አንደኛ መላምት የአክሱም መንግስት ወታደሮች ቅሪት በ6ኛው ክፍለ ዘመን እስልምና ከመስፋፋቱ በፊት የጥንቷ አክሱም የአሁኗ ኢትዮጵያና ኤርትራ የመንን በወረረችበት ወቅት የመጡ ወታደሮችና ሰፋሪዎች ዘሮች ናቸው የሚል አንዱ ትልቅ መላምት ሲሆን የአክሱም ኃይል ከየመን ሲወጣ ወደ ኋላ የቀሩት ጥቁር አፍሪካውያንን ተሸንፈው በባርነትና በዝቅተኛ የኑሮ ደረጃነት እንዲቀሩ ተደርገዋልም ተብሎ ይታመናል። ሁለተኛው መላምት የአፍሪካ ፍልሰት። የአፍሪካ ቀንድ ፍልሰት በሌላ በኩል ባለፉት 100 ዘመናት ከምስራቅ አፍሪካ ወደ አረብ አገር በተደረጉ የተለያዩ የባሪያ ንግድና የፍልሰት ማዕበሎች የመጡ ማህበረሰቦች ናቸው የሚል እምነትም አለ። ሁለተኛ ማህበራዊ መዋቅርና መድሎ። የየመን ማህበረሰብ በባህላዊ የጎሳ መዋቅር ላይ የተመሰረተ ሲሆን በዚህ መዋቅር ውስጥ ሙሐመሺኖች ከሁሉም በታች ወይም ከጎሳ ስርዓቶች ተደርገውም የሚታዩ ሲሆን የቆዳ ቀለምና ዘር የመን ውስጥ አብዛኛው ህዝብ አረባዊ መልክ ያለው ሲሆን የሙሐመሺን ማህበረሰብ ግን ጥቁር አፍሪካዊ ገጽታም ያላቸው። ይህ የቆዳ ቀለም ልዩነት በቀጥታ ከማህበራዊ ደረጃ ዝቅ ጋር ተያይዞም ይታያል። የጋብቻ ክልከላም ከሙሐመሺን ውጭ ያሉ የመናውያን ቀይ ወይም ጠይም የሆኑት ከዚህ ማህበረሰብ አባል ጋር መጋባትን እንደ ትልቅ ነውርና የቤተሰብ ክብርን ማጣት አድርጎም ይቆጠራል። ይህ ማህበረሰብ ለዘመናት ተነጥሎ እንዲኖርም አድርጎታል። ቋንቋና እምነት። የሚገርመው ሙሐመሺኖች ልክ እንደ ሌላው የየመን ማህበረሰብ አረበኛ ተናጋሪ እና የእስልምና እምነት ተከታዮች ሲሆኑ ሆኖም ግን እምነታቸውና ቋንቋቸው ከደረሰባቸው መድሎ ሊታገዳቸው አልቻለም። ሶስተኛ የኢኮኖሚ እና የኑሮ ሁኔታ። ሙሐመሺኖች በየመን ማህበረሰብ ውስጥ እጅግ ዝቅተኛና አስቸጋሪ የሚባሉ ስራዎችን ብቻ እንዲሰሩ ይገደዳሉ። የስራ ስምሪት በአብዛኛው የከተማ ጽዳት ሰራተኛ፣ ቆሻሻ አፋሾች፣ የፍሳሽ ማስወገጃ ጉድጓድ አጽጂዎች፣ የጫማ ጠጋኞች ወይም የጽዳት ሰራተኞች ናቸው። የተሻለ ንግድ ስራ ወይም የመንግስት ቢሮ ውስጥ የመቀጠር እድላቸው በጣም ጠባብ ሲሆን መኖሪያ ቤት በከተሞች ዳርቻ ላይ ባሉ የቆርቆሮና የካርቶን ጎጆዎች ውስጥ ያለ በቂ ንጹህ ውሃና የመብራት አገልግሎት በከፋ ድህነት ውስጥም እንደሚኖሩ ይታወቃል።
ትምህርትና ጤና። መገለል ባህሉ በትምህርት የመገለል ባህሉ በትምህርት ቤቶች ጭምር ስለሚንጸባረቅ የሙሐመድ ልጆች በትምህርት ገበታቸው ላይ ጥቃትና ስድብ ይደርስባቸዋል። በዚህም ምክንያት የትምህርት አቋራጭ መጠናቸው ከፍተኛ ሲሆን የማህበረሰቡ የመሃይምነት ቁጥርም እጅግም የበረከተና የሰፋም ሆኖ ይገኛል። አራተኛው የየመን የእርስ በርስ ጦርነት ያመጣው ተጽዕኖ። የየመን የእርስ በርስ ጦርነት ያመጣው ተጽዕኖ ከ2015 ጀምሮ በየመን እየተካሄደ ያለው የእርስ በርስ ጦርነት ሁሉንም የመናውያን የጎዳ ቢሆንም ሙሐመድ ማህበረሰብ ላይ ግን ድርብ ጉዳትን አድርሷል። የሰብአዊ እርዳታ እጥረት፣ ዓለም አቀፍ የረድኤት ድርጅቶች የሚያቀርቧቸው ምግቦችና መድኃኒቶች የአካባቢው ባሉ የጎሳ መሪዎች በኩል ስለሚከፋፈሉ ከሁሉም በታች የተገፉት ሙሐመድ ብዙ ጊዜ እርዳታው ሳይደርሳቸውም ይቀራል። መፈናቀልና የጦርነት ግንባር ወደ መሪዎቻቸው ሲቀርብ የጦርነቱ ግንባር ወደ መሪዎቻቸው ሲቀርብ መጀመሪያ የሚፈናቀሉት እነሱ ሲሆኑ፣ ነገር ግን በተፈናቃዮች መጠለያ ካምፖች ውስጥ እንኳን ሳይቀር ከሌላው ማህበረሰብ ተለይተው እንዲቀመጡና ጥቃት እንዲሰነዘርባቸው ይደረጋል። ማጠቃለያ፣ በየመን የሚገኙ ጥቁር ማህበረሰብ ሙሐመድ ቁጥራቸው ከ1 እስከ 3 ሚሊዮን ከአጠቃላይ የየመን ህዝብ ቁጥር ከ5% እስከ 10% የሚደርስ ሲሆን በህግ ደረጃ ሙሉ የመናዊ ዜግነት ቢኖራቸውም በተግባር ግን በቆዳ ቀለማቸው በታሪካዊ የማህበራዊ መዋቅር ምክንያት መሰረታዊ ሰብአዊ መብቶቻቸው ተነፍገው የሚኖሩ በአረብ ምድር ውስጥ ካሉ እጅግ ተጋላጭ ማህበረሰቦች መካከል ዋነኞቹ ናቸው። ስለተከታተላችሁን እናመሰግናለን። በጊዜው የያዝነው ፕሮግራም ይመስላል። አብራችሁን ስለቆያችሁ ከልብ እናመሰግናለን። ላይክ፣ ሼር እና ሰብስክራይብ እንዲሁም ፎሎው